ውድ ጓደኞቼ ቤተሰቦቼ ዛሬ ለየት ያለ ነገር ነው ማሳያችሁ። ከዚህ ቀደም እንዳየነው የተለያዩ ጋርመንት ላይ ያሉ ስራዎችን አይተናል። ዛሬ ደግሞ ትንሽ ባጭር ሰከንድ ውስጥ አንዳንድ ነገሮችን አሳያችኋለሁ ማለት ስለ ጨርቅ ማንነቶችን እና ስለ ጨርቅ ምንነቶችን እናያለን። ዛሬ ከዚህ ቀደም እንደምናውቀው በተለምዶ ጂንስ ሱሪ ብለን እናያለንና ጂንስ ሱሪዎች የተለያዩ አይነት ከለር አላቸው። ዛሬ ከጂንስ ሱሪ እኛ ከመምጣቱ በፊትና አሁን ያለውን ነገር ከሰራ በኋላ ያለውን ነገር አሳያችኋለሁ። ይህን ጨርቅ እንደምትመለከቱት ቀጥታ ከፋብሪካ ሲመጣ ጨርቁ በዚህ አይነት መልክ ይመጣል ማለት ነው። ይሄ እጅግ በጣም ጠንካራ ለመልበስ የማይመች እጅግ በጣም ከርዳዳ እንደው አንዳንዴ ሰውነታችንን እስከ መቅለጥ ድረስ የሚያደርስ ነውና ከተሰፋ በኋላ ተሰፍቶ ከተሰራ በኋላ ብዙ ኬሚካሎችን ተጠቅሞ ዋሺንግ ከገባ በኋላ ወይም ደግሞ ከታጠበ በኋላ እንደዚህ አይነት ደስ የሚል ከለርን ይዞ ይቀርብልናል ማለት ነው። የተለያዩ አይነት ከለሮችን እንዲያመጣል እጅግ በጣም ሶፍት ነው፣ ለመልበስ ምቹ ነው። ስለዚህ የምንለብሳቸውን ልብሶች ከመግዛታችን በፊት አሰራራቸውን ማወቁ የተሻለ ነው። ለሰውነታችን ከቆዳችን ጋር ያለው ነገር ምቹ ነው ብዬ አስባለሁ። ይሄን እንድታውቁ ነው። ከመግዛታችሁ በፊት ልብስ ከሰውነታችሁ ቆዳ ጋር የሚመቻችሁን ነገር ለይታችሁ ብትገዙ ለእናንተ የተሻለ ነው ብዬ እንዳቀርብላችሁ እጅግ በጣም አመሰግናለሁ።